ማወቅ ያለብሽን ነገር ልንገርሽ። ዓለም ያንቺን ድካምና ያንቺን ውድቀት ማየት ነው የምትፈልገው ሁሉ ጊዜ። ማወቅ ያለብሽ ነገር ግን እግዚአብሔር አንቺን ሲፈጥርሽ የፈጠረሽ በብርታት ነው። አንቺን ሲፈጥርሽ የፈጠረሽ በዓላማ ነው። አሁን ደክመሽ ሊሆን ይችላል። አሁን ተስፋ ቆርጠሽ ሊሆን ይችላል። ነገር ግን ማወቅ ያለብሽ ነገር፣ መርሳት የሌለብሽ ነገር ከድካምሽ ውስጥ የሚያወጣ ተስፋሽን የሚያለመልም ጸጋ አለ። ስለዚህ ይሄ ቀን ዛሬ ይሄ ቀን ላንቺ የምትነሽበት ቀን ነው፣ የምትበረችበት ቀን ነው። አንቺ ውስጥ አሸናፊ የሆነ እግዚአብሔር መንፈስ አለ። አንቺ ውስጥ ጥንካሬ አለ። ኪስሽን አትመልከቺ፣ ኑሮሽን አትመልከቺ። ሰው ባጠገብሽ ላይኖር ይችላል፣ ብዙ ነገር ጎዶሽ ሊሆን ይችላል። ነገር ግን ማየት ያለብሽ ሁሉ ጊዜ የፈጠረሽን እግዚአብሔር ብቻ ነው። ለምን መሰለሽ? ሰዎች ሁሉ ጊዜ የሚያዩት ውስጥሽን አይደለም፣ የሚያዩት ኪስሽን ነው። እግዚአብሔር ደግሞ የሚያየው ኪስሽን አይደለም፣ የሚያየው ውስጥሽን ነው። ስለዚህ ትኩረት ማድረግ ያለብሽ ሰዎች ላይ ሳይሆን እግዚአብሔር ላይ። ትላንትና ተሳስተሽ ሊሆን ይችላል፣ ትላንትና አጥፍተሽ ሊሆን ይችላል፣ ትላንትና ብዙ ነገር ሉዝ አርግሽ ሊሆን ይችላል። ግን የእግዚአብሔር ምሕረት ደግሞ አለ። ግን የእግዚአብሔር ጸጋ ደግሞ አለ። ወድቅሽ አትቀሪ። አምናለሁ። ተሰብረሽ አትቀሪ። ከሰው በታች ሆነሽ አትቀሪ። ዛሬ ደግሞ የምትነሽበት ቀን ነው። እንደዚህ ብለሽ ተናገሪ። መጽሐፍ ሲናገር ግርማ ይላል፣ ክብሯና ልብሷ ነው ይላል መጽሐፍ ሲናገር። ስለዚህ ግርማ፣ ሞገስ፣ ጥንካሬሽ ክብርሽና ልብስሽ ነው። በጨለማው ተነሽና አብሪ። ጨለማው ላይ ሁኔታዎችን አትመልከች። ያቃተሽን ያህልሽን ጉዳዮች አትመልከች። እግዚአብሔርን መመልከት ስትጀምሪ ምሕረት በአንቺ ህይወት ላይ መግነን ይችላል። እግዚአብሔርን መመልከት ስትጀምሪ የእግዚአብሔር ጸጋ በህይወትሽ ላይ መግነን ይጀምራል። የእግዚአብሔር ፍቅር በህይወትሽ ላይ መግነን ይጀምራል። ሰው ይፈርድብሻል፣ ሰው ይኮንንሻል። እንዳሌለሽ፣ አቅም እንዳሌለሽ፣ ጉልበት እንዳሌለሽ፣ እውቀት እንዳሌለሽ፣ ገንዘብ እንዳሌለሽ ብዙ ሰዎች ሊኖሩ ይችላሉ። እኔ ግን እያልኩሽ ያለሁት የመነሳት ዛሬ የመበርታት ዛሬ ሌላ አቅም ውስጥ መግባት ዛሬ ሌላ ኃይል ውስጥ የመግባት የእግዚአብሔር ምሕረት ከአንቺ ጋር አለ። ስለዚህ አንቺ ከአሸናፊዎች በላይ አድርጎ እግዚአብሔር እንደፈጠረሽ ማሰብ አለብሽ። ዋጋ ቢስ አይደለሽም፣ ተራ አይደለሽም፣ የማትረቢ አይደለሽም፣ የማትጠቅሚ አይደለሽም። እንደዚህ ነሽ የሚሉሽን በፍጹም እንዳሰሚ። እነሱን መስማት የጀመርሽ ቀን ነው ውድቀት የምትጀምሪ። ትሳሳቻለሽ፣ ትወድቂያለሽ። ነገር ግን እግዚአብሔር ደግሞ በጸጋው እንደሚያነሳሽ እንዳትረሽ። ያን ጊዜ ነው ወደ ክብር የምትገቢው። ያን ጊዜ ነው ወደ ክብር የምትጓዥው። ደግሞ እህቴ ጸልይ። ጸሎት በጣም ወሳኝ ነገር። ጸሎት ስትጸልይ የተዘጋው ደጅ ለመከፈት ትግል አይሆንብሽ። ጸሎት ስትጸልይ ሐዘንሽ ከህይወትሽ ላይ ለመሄድ ለመራቅ ጊዜ አይወስድብሽም። ብዙ ጊዜ የማንጸልይ ከሆነ ከነገሮች ጋር የምትታገይ ከሆነ ከነገሮች ላይ የምትፋለሚ ከሆነ ያን ጊዜ ብዙ ነገሮችን ታጫለሽ። ህይወት ትግል እንዳይሆንብሽ ጸልይ። ተስፋ ቆርጠሽ እንዳትቀሪ ጸልይ። መጽሐፍ ሲናገር ዛፍ እንኳን ቢቆረጥ አዲስን ቅርንጫፍ ሊያበቅል ተስፋ እንዳለው ለሚል ከህዋ ሽታ የተነሳ ተስፋ እንዳለው አንቺ ደግሞ የተተከልሽበትና የቆምሽበት መሰረትሽ ኢየሱስ ይባላል። ስለዚህ ጸሎት አድርጊ። የጠበቀ ጸሎት አድርጊ። ጸሎት ጫካውን ይገልጣል። ጸሎት ዓይንሽን ይከፍታል። ጸሎት ጌታሽ በዙሪያሽ እንዳለ ይነግርሻል። ጸሎት እግዚአብሔር ድምፅ እንድትሰሚ ያደርግሻል። ጸሎት ያበረትሻል። ጸሎት ያነቅሻል። ጸሎት ኃይል ይሰጥሻል። ጸሎት ጠላትሽን ከፊት ለፊትሽ እንቅፋቱን ከፊት ለፊት ዞር ያደርጋል። ስለዚህ ለእህቶቼ በተለይ የምነግረው ነገር ቢኖር ፕሊስ እናንተ ንግስት ናችሁ። በተለይ ለዚህ ምድር ንግስት ናችሁ እህቶቼ። ለዚህ ምድር የተወደዳችሁ እንቁ ናችሁ፣ ውድ ናችሁ። ተራኖች እንዳታስቡ። በክርስቶስ ደም የተገዛችሁ በመስቀል ላይ የተገኛችሁ ናችሁ። ተራነኝ እንዳት ሁኔታዎችን አትመልከች። ስለዚህ ዛሬ ማስተላለፍላችሁ መልእክት ይሄ ነው። እግዚአብሔር ካንቺ ጋር አለ። አይዞሽ፣ በርቺ። እንባሽ ደግሞ ይጠረጋል። ከዓይኖችሽ ላይ እግዚአብሔር እንባሽን ያነሳል።
ከዓይኖች ላይ እግዚአብሔር እንባሽን ይጠርጋል። እግዚአብሔርን ብቻ ተስፋ አድርጊ። ተስፋ እንዳትቆርጪ።